ስሜክሽንሽ ብዬ ሳይመጣ ፍቅርሽ በነታብኝ በልቤ ውስጥ ሌት ነው የኔ ቆንጆ ትንሽ ነው የቀረኝ ይመጣሉ። ወደ እንቅልፍ እምቢ ብሎኝ እኔም ተሰቃየሁ እኮ። ስራው አስጨነቆኝ አንቺን ማስጨነቁሽ አይደል? ለስራማ ቀልድ የለም። እኔ ዋተኝ ቁጭ ነው ለማን ነው ጣፋጭነት? ለማን ነው ባልነት? ንገረኛ። መስኪ ሞልሽ በሰላም ነው? ምን ሰላም አለ? ማናት በዚህ ሰዓት ጣፋጭ እያልሽ የምትልክልህ? እስኪ መስኪ ተረጋጊ። ይሄን ቁጥር በፍጹም አይቼው አላውቅም። ምን እያልክ ነው? የኔ ጣፋጭ እየተባሉ መቆላመጥና በተከበረ ትዳር ላይ መወስለት ምን እንደሚያስከፍል አሳይሃለሁ። ቢያንስ ድምፅሽ ቀንሰሽ ተረጋግተን እናወራ። በዛ ላይ መሽቷል እኮ። ምን እያልክ ነው? ክብር ብዬ በገባሁበት ትዳር ላይ ስትማግጥብኝ እጄን አጣጥፌና አፌን ዘግቼ እንድቀመጥ ነው የፈለግከው? ይኸውልሽ ለማንኛውም ተረጋግተን ጠዋት ማን እንደላከውና በስህተት መሆኑን እናረጋግጣለን። አሃ ሲነጋ እናጣራለን አይደል? አይሻልም ፍቅሬ? ፍቅሬ አትበል። የኔን ፍቅር ማጨረሳት ጣፋጭ የምትል ሌላ ጣፋጭ አገኘ። አረ በፈጠረሽ ተረጋጊ። ለማንኛውም አዲሷ ውሽማ ላይ ደውልና አገናኘኝ። የምን ውሽማ ነው የምትይው? ስማ አሁን የምቀልድበት ምንም አይነት ጊዜ የለኝም። ውሽማህን ደውልና አገናኘኝ። እኔን አቃጥላ አንተ እንቅልፍ ልለጥጥ ነው? የምር ታመሪዋለሽ እንዴ? አንድም ቀን ይሄን ያክል ጊዜ በፍቅር ስኖር ትክደኛለህ ብዬ አስቤ አላቅም ነበር። መስኪ የምር አሁን አቅጣጫሽን እየሳትሽ ነው። እሺ ምንም አይነት ግንኙነት ከሌላችሁ ደውልና ማንነቱ አለውቅ። ሄሎ ስሚኝ የኔ እመቤት፣ በዚህ ሰዓት የባለ ትዳር ስልክ ላይ እንደዚህ አይነት ቴክስት ይላካል? አቤት የኔ እህት፣ ማን ብለሽ ነው የደወልሽው? ያምሻል? በሽተኛዋ አንቺ ነሽ። የባለ ትዳር ቤት የተዳፈርሽው። ስለምን ትዳር ነው የምታወሪው? እየቀለድሽ ነው? የምን ቀልድ ነው የምትይው? ቴክስቱ የኔ አይደለም እያልሽኝ ነው? አልገባኝም። ባይገባሽ ነው የሚሻልሽ ደነዝ። ፍቅርሽ በነታብኝ ስሚ እኔ እንዳንቺ ክፍታፍ አይደለሁም። የሰው ልጅ ጎበዝ እንጂ ደነዝ አይባልም። አረ ማንሽ ተሳስተሻል። አንተ ደግሞ ማን ነህ? ስማ
ጭራሽ የቴክስቱ አልበቃ ብሎ በአደባባይ ትደዋወልልኛለህ? ቆይ አንቺ ማን ልበል? እኔ ቅድስት እባላለሁ፣ የዮኒ ፍቅረኛ። እንዴ ታዲያ ስድቡን ምን አመጣው? የዮኒ ፍቅረኛ? የስድብ ጦረኛዋማ ባለቤት ናት። ማ መስኪ? ስሚ፣ ይሄው ተሽቀርቅሮ ሊወጣልሽ ነው። ምን አጣደፈሽ? አረ መስኪ በፈጠረሽ ተረጋጊ። የሷ ጣፋጭ ይልቅ ፈጠንላት፣ እየጠበቀች ነው። ይኸውልሽ መስኪ፣ ያላንቺ ማንም እንዲልኝ ታውቂያለሽ። የምትጸጽሽበትን ነገር አታርጊ። ይልቅ ቻው በይኝና ልሂድ። ቀልደም ተዋል መስኪ። እኔ እየቀለድኩ አይደለም። ይልቅ ነይ ሳሚኝ። ወይ ትዳር እንደዚህ ለሚያደርግሽ? ወይ አንቺ ደግሞ የምን ትዳር አመጣሽብኝ? አሳር ለማለት ነው? መቼም እንደዛ ይምሳሽለት ትዳር ምን ቢገጥመው ነው አሳር የሆነብሽ? ምን ባክሽን፣ ትዳር ብዬ ይኸው ገደል ገባሁልሽ። እንዴ መስኪ፣ የትዳር ሁኔታሽን ምን ገጠመሽ ባክሽ? ህልምሽና እውነታው ተምታቶብሽ ያውቃል? ማለት አልገባኝም። ሲደርስብሽ ይገባሻል። መስኪዬ፣ ከኔ ጋር ሰላም አይደለሽም እንዴ? አረ ደህና ነን። ታዲያ ምን ተፈጠረና ነው እንደዚህ ሆነሽ መስኪ? ሁሉንም በአካል ተገናኝተን እናወራለን። ብቻ ሆድ ይፍጀው። እሺ ውዴ፣ ለማንኛውም ተረጋጊ። እሺ ሜሉዬ፣ ይረጋጋለሁ። በጠዋቱ ደውዬ አስደበርኩሽ አይደል? ለማንኛውም ያሸበላሽ እንዴት ነው? አይ አንቺ ደግሞ በሱ በት ልትቀልጅ ቢያምርሻል። የምሬን እኮ ነው። ምን ይወጣለታል? ለማንኛውም ውዴ መረጋጋቱ አልፍ ይመስለኛል። ብቻ ሜሉ፣ ስለ ጉዳዩ በስሬስ እናወራበታለን። በጣም ነው የተከፋሁት። ሄኒ ልቡ እየሸፈተ ነው። አልገባኝም። ምን እያልሽ ነው? ጉዳዩ ሰፊ ነው፣ በስልክ የሚወራ አይደለም። በቃ ውዴ፣ እኔም ትንሽ ስራ አለብኝ። በአካል ተገናኝተን በሰፊው እናወራለን። እሺ ውዷ፣ እንደዋወላለን። በቃ ሰላማዊ አንቺ አይደለሽ እንዴ ላክሽልኝ? ምንድነው መልክ የተለዋወጠው? ቅር ያለም ትመስላለህ። ምን እባክህ፣ ትላንት አንዷ ወደድኩ ሞትኩ ላለች ነው አፈቀርኩ ብላ ነው። እርግጠኛ ነኝ ገንዘብ አበድረኝ ብላ ነው። አንተ ደግሞ ምንድን ነው የምትቀባጥረው? ይህም መቀባጠራ መጣብኝ። እኔ ያወራው እኮ ስለ አንዷ ነው፣ ለውም ስለ ሴት። እና ታዲያ ምን አገናኘው? ያገናኘዋል እንጂ ለምን አያገናኘው? ለመሆኑ የነገርኩህን ተረድተኸኛል? ገብቶሃል? ምን መረዳት ያስፈልገዋል? እኔ እንደዚህ ሰዓት ለብሰህ ሰዓት ጎርሰህ እያየሁ አንተ ደግሞ ሁሌ የምትቀባጥረው ነገር አለ። እኔ በቃ ሽቶ ሁሉን ነገር እስቲ ንገረኝ። ምንድነው አንዷ ብለን ያቆምከው? ንገረኝ እስቲ ወሬው ምንድነው? አሁን ያንተ ወሬ ራሱ አዝጎኛል። ስለምን ነበር የምናወራው? ልጅቷ ሄኒ እንዴ? የምን ልጅ አመጣህብኝ እንዴ? ሄኖኬ ተረጋጋ አንተ። ሄኒ 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 ቆይ እስቲ ምን ሆኜበት ነው እንደዚህ ባንድ የደረበብኝ? እስቲ ምን የደብሮት ነው ከኔ ውጭ ያሰኘው? መስኪ ዲትረሽ እንደነሽ አልደውልሽ። ቁጭ በይ። እሺ መስኪ፣ ቅድም እኮ ስራ ላይ ሆኜ ነው ስትደውይልኝ በደንብ አላወራሁሽም። ምን ይሞላል ብለሽ ነው? በዛ ላይ ህይወት ሩጫ ናት። ያው 100 ሜትር ነው። ይሁን ባክሽን፣ ከታገሉ ታሪፍ ነው። አንዱ ቀን ማሸነፋችን አይቀርም።
አንቺማ ስለመታገል ነው የምታወሪ። ይሄን የመሰለ ባላፍስሽ ባይሆን እኛ ላጤዎችም ባይ ወይ ሜሉዬ፣ አንደኛውን የለየለት እኮ እናንተ ይሻላል። አንቺማ ይሄን የመሰለ ባላፍስሽ ስለመሸነፍ ነው የምታወሪ። ባይሆን እኛ ብቸኝነት የተጋባንን ባይ ወይ ሜሉዬ፣ አንደኛውን የለየለት እኮ እናንተ ይሻላል። ከመች ጀምሮ ነው አንቺ ለላጤዎች መወገን የጀመርሽ? አላውቅሽም እንዴ ላጤነት ከባድ የሰው መንገድ ነው ስትይ እንዳልነበር? እንዴት ባንድ ጀንበር እንደዚህ ቅዱስነቱን ትመሰክሪያለሽ? አሁንም እኮ የትዳርን ቅዱስነት አላረከስኩም። እኔ ላይ የተፈጠረው ነገር ሌሎች ባለትዳሮች ላይ ይፈጠራል ማለት እንዳልሆነ እንድታሰምሪበት እፈልጋለሁ። ማስመሩን ደርስበታለሁ። ባይሆን ልትነግሪኝ የፈለግሽ ነው አሁን ንገሪኝ። በቃ ሀገሩን ጥለሽ ጥፊ ጥፊ ብረሪ ብረሪ ይለኛል። ይህኔ ውድ ምንድን ነው እንደዚህ ተስፋ ያስቆረጠሽ? ሜሉ፣ እኔ ትዳሬ ላይ እየሰጋው ነው። እንዴ መስኪ አታልቅሽ እንጂ። አንቺ እኮ የኔ ትዳር ምሳሌ ነሽ። ስለ እኔ ማግባት እንዳልተጨነቅሽ ምን ሴጣን ገባባችሁ? እኔም አልገባኝም። ባሌን እወደዋለሁ፣ በዛ ላይ በጣም ነው የማምነው። ግን ምን እንደተፈጠረ አላውቅም። አይዞሽ በቃ አሁን ተረጋጊ። ውጭ ወጥተን ቡና እንጠጣለን። እሺ ተነሽ ተነሽ። ግን ይሳካል ይመስልሻል? አላውቅም። ቁጥሩን እኮ ትክክል ነበር የጻፍኩት። በምን አጋጣሚ እንደተሳሳተ አላውቅም። አትጠራጠር። ለሁሉም የማራቶን ሩጫ የሚጀምረው ከአንድ እርምጃ ነው። ሂዱ ግን የምር ንገሪ። እንዲህ በአንዴ ጠብ ያደረገሽ ምን ሆነ አይተሽ ነው? ምን ልበል በቃ ድምፁ፣ እርጋታው፣ በዛ ላይ ደግሞ ትዕግስቱ፣ ሁሉም ነገሩ የሚገርም ነው። ሚስቱስ እንደሱ ነው? በስመ አብ ጭራሽ አገናኙም እኮ ሰማይና ምድር ናቸው። እሳትና ውሃ ባያቸው። እሷን ብታያት እሳት፣ ምላሷ እሳት ነው፣ ልክ እንደ ነበልባል የሚያቃጥል። አንተ ምን ተፈጥሮ ነው እንደዚህ የሚያፈዝር? አታያትም ያችንን ጉብል? ስለምን ጉብል ነው የምታወራው? ለነገሩ ይሄ እኛን ብቻ ነው የሚታየው፣ ለእናንተ አይታይም። ይህ ነገር ረስተህ ከአንተ በሌላ ነገር ትጠምዳለህ እንዴ? ይሄ በጣም ከቅድሚያ የሚሰጠው ጉዳይ እኮ። እስኪ ጓደኛዬ ስለተፈጠረው ነገር ንገሪኝ። አይ እኔ እንደው ዝም ብዬ ለኛ ስለሆንኩ ነው እንጂ እኮ ነገሩ ከባድ ነገር ሆኖ አይደለም። ማለት ተው እባክሽን። ይልቅ አሁን እንታይና ስለ ሸበላሽ እናውራ። አዲስ ፍቅር እንዴት ነው? ይጣፍጣል አይደል? አንቺ ደግሞ መቼም ስትገናኙ የአንዳችሁ አይን ከአንዳችሁ አይን አልነቀል ብሎ ተቸግራችኋል አይደል? እሱ ደግሞ ማን ነገረሽ? ወፏ ልበልሽ? የኛም አንድ ሰሞን እንደዛ አድርጎን ነበረ። የቀድሞ የስራ ልምድ መሆኑ ነው። እሺ ስለ ቀድሞ እንታል ከነገርሽኝ አሁን ስላለው ደግሞ ንገሪኝ። ወይኔ ጓደኛዬ፣ በስማ ምንድነው እነዚህ ወሬ እያነፈነፉ እንደሚለቅሙት ጋዜጠኞች ምንድን ነበር የሚባሉት? ፓፓራዚ። እንደነሱ ነሻል። ወሬኛ አለመናገር መብትሽ ነው እንጂ አትሳደቢኝ። በቃ እሺ እነግርሻለሁ። እኔ እኮ ስትናደጂ ደስ ስለምትይኝ ነው። ለማንኛውም መታጠቢያ ቤት ደርሼ ልምጣና ሁሉን ነገር አንድ ባንድ እነግርሻለሁ። እሺ እንዳይቀጥል ብቻዋን ናት። ሂድና አውራት። ምን ልበላት እንዴ? ያን ምላስ ልቀቅባታ። ምን ተፈጥሮ ነው የመጣኸው? አታያትም እንዴ ምላሷ? ከባድ እንቅፋት፣ ከባድ ፈንጂ እንጂ እንዴ።
እና ድጋሚ ደውይላታ። ምን ብዬ? በቃ ለተሳሳቱበት ነገር ሻይ ቡና እንድትይ ምናምን። እስኪ ካዋጣ እሞክራለሁ። እንዴ ጭራሽ ስልኩን ዘግቶታል። እስኪ ጓደኛዬ ተረጋጊ። መስኪ አንተ ምን አቦና እስኮን ይቆይከው? ባክሽ በስንት ገረዘና ተቀበልኳት። ሄ እንዴ ሰጠችን? ስሜክሽንሽ ብዬ ሳይመጣ ፍቅርሽ በነታብኝ በልቤ ውስጥ ሌት ነው። ኧረ በእናትሽ ጓደኛው እንዴት እንደምታስጠላ። እሷን እንኳን ተዋት። ግን እኮ እሷ ብቻ ተቀብዬልሻለሁ። ጉራ ልነፋብኝ ነው። ታውቂያለሽ እኔ አንቺ ወንድም እኮ ነው። በልበል እንኳን ደስ ያለ። በቃ ባይገርምሽ ልንወልድ ሁሉ አስበናል። አልቀረባችሁም? ተው እንጂ ሰርጉን አስቢበት እያልከኝ ነው? እንኳን ሰርጉ ኧረ ክርስትናው ምናምን ሁሉ ድብልቅልቅ አድርጎሽ ወገኛ ጉራን ነገሩ ማን ይቻላል? ለማንኛውም ስለ ልጁ እየተብሰለሰልሽ ነው እስካሁን? የኔን ጉዳይ ባክቶ። እስኪ ለማንኛውም አሁን ደውልላት እንስማት። ምንድን ነው ሸማው? ምን ችግር አለው? መቼ መሸ? እስኪ ደውልላት። ሄሎ ሄሌኒ ናት። ከቴሌ ነበር የምንደውለው። የተኙና ያልተኙ ደንበኞችን በማጣራት ላይ ነበር። እባክዎ እርሶ ተኝተዋል? አይ አልተኛውም። ማን ልበል? ወደ ግድለው ግባ፣ አትንበሳበስ። ይገባለሁ። እሺ የት ነው የምትገባው በዚህ ምሽት? ገደል ማለቴ ገዳም። ማን ልበል? ልዘጋው ነው። ስሜ ይቆይሽ። በስራ ጉዳይ ነበር የደወልኩልሽ። መስሪያ ቤታችን ደንበኞቻቸውን ይተኙ አልተኙ የሚያረጋግጥበት እኔን የመሰለ ጠንካራ ሰራተኛ አግኝተዋል። እየቀለድክ ነው? ልዘጋው ነው። ቆይ አንድ ሰከንድ እንዳዘጊ። እሺ ቀጥል። አየሽ ቀን ላይ ደርሼ በዛ መከራ ባላስወጣሽ ምን እንደምትሆኝ። አንተን እንዴ የምታሾፍብኝ? ሰው በፍቅር ሲነደፍ የሚሾፍበት ዘመን ደረስም ማለት ነው። ምን ማለት ነው? አልገባኝም። ግድ የለም በሂደት ይገባሻል። ካልክሽ ላረክልኝ ሁሉ አመሰግናለሁ። መመሰጋገኑ ይደርሳል። ሰላም መግባትሽን ለመጠየቅ ነው። አዎ በሰላም ገብቻለሁ። አንተስ ገባ? እኔማ ውበትሽን እያደነቅኩ ስገሰግስ ከሲኖ ጋር ተጋጭቼ እዳ ገብቼልሽ ነበር። ለማንኛውም ቀልድ አይጠገብም። አሁን ትንሽ ስለደከመኝ ልተኛ ነው እና ይህ ስልክ ያንተ ከሆነ እደውላለሁ። ስልኩስ የኔ ነው፣ ሲሙ ግን የቴሌ ነው። በል ደህና እደር። እኔ የምለው ያቺ እንደ ፈረስ ገስገሳ የሄደችው ጓደኛሽ እንደዚያ የሆነች ምን ብትሆን ነው? እኔም አልገባኝም። ሰሞኑ ከባሏ ጋር ጥሩ አትመስለኝም። ምን ነው ባሏ በእኔ ጠረጠራት እንዴ? አንተ እህ ካሉ እራት ላጉርሽ ውስጥ ትላለህ። በል ሻውን ደህና እደር። በይ በቃ ሰላም እደሪ። አንተ ምን አባታ ሾፋለህ? እንደተመቸች አልነግራትም እንዴ? ነገርኳት እኮ። አንቺ እኮ ሳይንሱ ስለማይገባሽ ነው ቺክን ለመጥበስ። ስሜክሽንሽ ብዬ ሳይመጣ ፍቅርሽ በነታብኝ በልቤ ውስጥ ሌት ነው።